ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንኳን ወደ ግሽ አካዳሚ በሰላም መጣችሁ። ግሽ አካዳሚ በአማርኛ፣ እንግሊዝኛ እንዲሁም ሂሳብ ትምህርቶች ላይ በተለይ ለጀማሪዎች መጽሐፍ ማንበብ እንዲሁም ቁጥር ማወቅን እንዲችሉ የሚሰራ ቻናል ነው። ዕለት ከዕለት በኩል ከሚለቀቁ ትምህርቶች በተጨማሪ ኦንላይን ገብተን መማር እንፈልጋለን ለምትሉ በተለያዩ ሶሻል ሚዲያ አማራጮች ከስር ባለው የስልክ አድራሻ በኢሞ፣ ዋትስአፕ፣ ቴሌግራም እንዲሁም ሌሎች እናንተ በምትጠቀሟቸው አማራጮች ሁሉ መማር ትችላላችሁ ማለት ነው። ዛሬም እንደተለመደው አማርኛ ትምህርት ይዤላችሁ መጥቻለሁ። ሰሞኑን ሰራ እንደነበረው ማለት ነው። እሺ ውድ ቤተሰቦቼ ዛሬም ከባለፈው ክፍል ላይ የቀጠለ 20 ፊደላትን 20 የአማርኛ ሆሄያትን አምጥቻለሁ። እነሱን ራሳቸውን ሳልቀይር ማለት ነው በባለፈው ክፍል ላይ ለማስታወስ ያህል ከነዚህ ከ20 የአማርኛ ፊደላት ወደ 15 እና ከዛ በላይ የሚሆኑ ቃላትን ባለ ሁለት ሆሄ ቃላትን መመስረት ችለን ነበር። ዛሬ ደግሞ ከነዚሁ ከራሳቸው ላይ ባለ ሶስት ሆሄ ቃላትን በርካታ ቃላትን መመስረት እንችላለን። እነሱን ነው የምናየው ማለት ነው። እናንተ ፊደላት እዚህ ጋር ባላችሁ ሆሄ እንዴት ነው የምትፈልጉትን ቃል መመስረት የምትችሉት የሚለውን ነገር እናንተ አምሯችሁ ፈጥኖ እንዲሰራ በማሰብ ወይም ደግሞ በዚህ መንገድ ሲሆን የቃላት ምስረታው ይቀላል ብዬ ስላሰብኩ ነው በዚህ መንገድ ያመጣሁላችሁ። አሁን ወደ ሌላ ቤት አንሄድም። እዚህ ጋር በተሰጠን በተለያዩ ፊደል ዘሮች የተለያዩ ፊደል ቤቶች ናቸው ያሉት እዚህ ጋር። ስለዚህ ባለፈው ላይ ባለ ሁለት ሆሄ ብቻ ሁለት ሆሄያትን ብቻ እየወሰድን ትርጉም ያለውን ቃል እየደረደርን አይተን ነበር። ዛሬ ደግሞ ባለ ሶስት ከባለ ሶስቶች አንሄድም። ዛሬ ባለ ሶስት ነው። የሆነ ሁለት ሆሄ እንወስዳለን ማንም ብንጀምርበት ትርጉም ያመጣል የሚለውን አንድ ባንድ እናያለን ማለት ነው። አብራችሁኝ እናንተም ለመመስረት እንደምትጓጉ ተስፋ አድርጋለሁ። እስኪ ለምሳሌ ቤ መነሻ ፊደል ብትሆንና ከቤ ቀጥለን የሆነ ፊደል ለምሳሌ ቤና ከዛ ሶስተኛ ፊደል እንደዛ የሚባል ቃል የለም። ቤጎ በአጋጣሚ ቢ ማንም ጋር የምትሄድ አይደለችም። እስኪ ወደ እንሄድ። መነሻ አድርገን እሱ ወደዚህ እቤ እናደርገው እቤት ይሆናል። ሌላ ሶስተኛ ይሄው ጨምረንበት ምንም አይሰጠንም። ይሄም አይሆንም። ወደዚህኛው ሰንጠረዥ ልሂድ። እናት እባብ ያው አሁን መነሻ አድርገን በጣም ብዙ እናት የሚል መሰረትን እባብ የሚል መሰረትን እንዲሁም እንዲሁም እህት እስኪ እንጂ እሺ መነሻ ማድረግ እስኪ ይብቃል ወይም እንጀምር። እምባ አያችሁ መነሻ አድርገን ሁለት ሆሄ እየጨመርን ባለ ሶስት ሆሄ ማለት ነው። ከእዛ አጠቃላይ ብዙ አማርኛ ቃላት መሰረትን። እስኪ ወደ እንሂድ። ወንድ ሌላ በወ መነሻነት ወባ እንዳትሉ ባለፈው ክፍል ያየነው ነው። ባለ ሁለት ሆሄ ነው ግን ወን መነሻ አድርጎ ሌላ ሁለት ፊደል ጨምሮ ባለ ሶስት ለጊዜው ለኔ አልታየኝም አልፈዋለሁ። ወደ ልሂድ። ቤ አቤት አቤት
እሺ አ ባ ት አባት። እሺ አ ባ ል አባል። አ ህ ያ እዚሁ አ ህ ያ አ ጎ ት አ ክ ስ ት ይሄ ባለ አራት ነው ተዋለሁ። አ ለጊዜው ባለ ሶስት ብዬ ስለገባው ማለት ነው መጀመሪያ ላይ። ስለዚህ ይሄ በቀጣይ የምናየው የሚሆነው ባለ ሶስት ግን አጎት የሚለው ባለ ሶስት ነው። አለች ጎ አለች ት አክስት ብንል ባለ አራት ሆነብን ማለት ነው። ስለሚሰፋብን እንደው ለጊዜው የቆየ። እሺ ሌላ ባለ ሶስት ሆሄ አ ም ና አምና። እሺ በአ መነሻነት የሚታየኝን እኔ ጨርሻለሁ፣ እናንተ ጨምሩበት። እሺ ወደዚህኛው ልሄድ። ና መነሻ ሆኖ ና በነገራችን ላይ ብቻዋን ችላ ራሷን ችላ ቃል ናት፣ ሆሄ ናት፣ አረፍተ ነገር ናት። እንዴት ካላችሁኝ ና ስንል መልእክት አስተላልፈናል። ና ማለት ወደዚህ ቅረብ ማለት ነው አይደል? ብቻዋን ማለት ነው። እንደዛ እንጽፋለን። እሺ ለጊዜው በና የሚጀምር ቃል እየታየኝ ስላልሆነ ተዋለሁ። ባ ጋር ልሄድና ል ባህል። ክ ባንክ። ድ ባንድ። እሺ ህ ጋር ልሂድ። ም ህልም። ድ ህንድ። ሌላ ህን መነሻ አድርጌ ታያችኋል። ለጊዜው ጠፍቶብኛል። ሁለት ቃል ብቻ ነው ያገኘሁት፣ ህንድ እና ም። እሺ ወደ ን ልሂድ እስኪ። ን መነሻ አድርጌ ንባብ። የሚታየኝ የለም ለኔ። ከታያችሁ ኮሜንት ስር ጻፉልኝ። እሺ ወደ ጎ ልሂድ። ጎህ። ይሄ ደግሞ ባለ ሁለት ይሄ ነው። በባለፈው አይተናል። ተዋለው ባለ ሶስት ነው ዛሬ እየሰራ ያለው። ስለዚህ በጎ መነሻነት አይታየኝም። ወደ ክ ልሂድ። አይታየኝም። ተዋለው። ያስብ ስለከተለኝ ያስብ። ያንድ በጣም ብለን ስንጽፍ ወይም ስንናገር ያንድ እንላለን። የአንድ የሚሆነው ያንድ። እሺ ወይም ያንድ ሊሆን ይችላል። እሺ እንዳትስቁብኝ ወደ ቤተሰቦቼ ቃል እያጣሁ ስለሆነ ነው። እሺ ጋር ልሂድ። ልምድ። ልብስ። ሌላ ወደዚህኛው መስመር ልሂድ። ጂንስ። ያን ያህል ስለማይታየኝ ት ጋር ልሂድ። ትወና። ኦኬ ስጋ ልሂድ። ስድብ።
ስልት። እስኪ ሌላ ድስት። እሺ ላይ የለችም ማለት ሰላም ልል ነበር። ላ ደግሞ የለችም እዚህ ተወስኛለሁ። ስለዚህ በተጀምሮ ባለ 3 ሆሄ 7 ሰጎን። እሺ ብስል። ኦኬ ምን መነሻ አድርገን መትክ። ምስል። ምናብ። እሺ ውድ ቤተሰቦቼ ለኔ የሚታየኝና ያመጣሁላችሁ እናንተ ብቻ እንደመነሻነት እዚህ ጋር በተቀመጡት ብቻ በቅደም ተከተል በስነ ስርዓት ደርድረን ምን አይነት ቃል መመስረት እንችላለን? እንዴት ነው እነዚህ ሆሄያት ቦታቸውን ይዘው ትርጉም ያለው ቃል የሚያስገኙን የሚለውን እንድትለማመዱበት ከማሰብ ነው። ውድ ቤተሰቦቼ ሌሎችን ተጨማሪ ነገሮችን ነው ተለማመዱ። ለኔ ራፍ የታየኝን ብቻ እዚህ ጋር መረጥ አድርጌ ሰራሁላችሁ ማለት ነው። ትምህርቱን እንደወደዳችሁ ተስፋ አድርጋለሁ። በላይክ ሼር፣ እንዲሁም ደግሞ ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ቤተሰቦቼ ማለት ነው። ቀጣይ በሌላ ክፍል እስከምንገናኝ ድረስ እስካሁን ትኩረት ሰጣችሁ ተከታተሉ ስለነበራችሁ እጅግ በጣም እያመሰገንኩኝ በያላችሁበት ሰላማችሁ ይብዛልኝ። ጉድባይ